በቀን 1 ሊትር ቡና የጠጣች ሴት ወደ አቅለሸለሻት አስታወቃት። ከዛም ጥቁር ሽንት ነበር ያሸናት። ታዲያስ እንደኔ ቡና ወዳጅ ለሆናችሁ ወዳጆቼ ይሄን መረጃ ባላደርስ ወንጀል አይሆንብኝም? ቡናን ምንም አይነት ጉዳት ሳያደርስብን እንጆይ ማድረግና ምን አይነት ምልክት ስናይ ደግሞ መቀነስ እንዳለብን ለማወቅ በዛሬው ቪዲዮ የምናይ ይሆናል። አብራችሁን ቆዩ። ከመጠጥ በላይ ቡናን መጠጣት ጭንቀትን ይጨምራል፣ ካፌን ንቃትን እንደሚጨምር ይታወቃል። ነገር ግን ሁሉም በልኩ ነው እንደሚባለው ከፍ ያለውን መጠን ስትወስዱ ወደ ከፍ ያለ ጭንቀትና ተያያዥ ችግሮች ያመራል። በየቀኑ ቡናንና ሌሎች ካፊን ያላቸው ነገሮችን ስንጠቀም ውጤቱ አስደንጋጭ ይሆናል። ነገር ግን ችግሮቹን ለማስወገድ መጀመሪያ መለየት ግድ ይላልና በቀን ውስጥ ከፍተኛ መጠን ያለው ካፊን መጠቀም በአብዛኛው ሰው ላይ የመረበሽ፣ የመደናገጥና የመተንፈስ ችግሮች ጨምሮ ሌሎች ችግሮችን ያስከትላል ተብሏል። ብዙ ጊዜ የመረበሽ ስሜት እንደሚሰማችሁ ካስተዋላችሁ በቀን ውስጥ የምትጠቀሙትን የካፊን መጠን ወይም የቡና መጠን ለዚህ መንስኤ ሊሆን ይችላልና ምንም እንኳን መካከለኛ መጠን ያለው ካፊን ንቃትን ሊጨምር ቢችልም ከፍተኛ መጠን መውሰድ ግን ወደ ከባድ ድባቴ ወይም ወደ ብስጭት በማምራት ከባድ ዲፕሬሽን ውስጥ ሊያስገባ ይችላል። ስለዚህ ፈታ ለማለት የጠጣችሁት ቡና ወደ ዲፕሬሽን ወይም ዲፕሬሽን ሊያመራ ስለሚችል ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ስለሆነ በጥቂቱ የቡና መጠን መብዛት ሊያስከትልብን የሚችለውን ጉዳት እንመልከት። አንደኛ፣ እንቅልፍ ማጣት። ካፌን ሰዎችን በንቃታቸው እንዲቆዩ ወይም አጠቃላይ የእንቅልፍ ጊዜ ለመቀነስ የመርዳት ችሎታው በሁሉ የተመሰከረለት አንዱ ባህሪ ነው። ነገር ግን በቂ እንቅልፍ ቢያስፈልጋችሁ እንኳን ካፌን ከወሰዳችሁ እንቅልፍ ለማግኘት አስቸጋሪ ይሆንባችኋል። የምትወስዱትን የካፌን መጠን ብዙ መሆኑን ካልተቀበላችሁ በእንቅልፋችሁ ላይ ምን አይነት ጠልቆ እየገባ መሆኑን ልትገነዘቡት አትችሉም። በተለይም ከምሳ ሰዓት በኋላ የምትወስዱትን ቡና በእንቅልፋችሁ ላይ ከፍተኛ ተጽዕኖ ይኖረዋል። ስለዚህ በቂ እንቅልፍ ለማግኘት ካፌን የምትወስዱበት ሰዓትና መጠን ትኩረት መስጠት የተሻለ እንቅልፍና እረፍት እንድትወስዱ ይረዳችኋል። ሁለተኛ፣ የምግብ መፈጨት ችግርን ያመጣል። የበዛ ቡና። ብዙ ሰዎች የጠዋት ቡና አንጀታቸውን በደንብ እንዲንቀሳቀስ እንደሚረዳ ያምናሉ። ጋስትሪን እንዲለቀቅ ምክንያት ስለሆነ የአንጀት እንቅስቃሴን ያፋጥናል። ቡና ወይም ሌሎች ካፊን ያለባቸው መጠጦችንና ምግቦችን በከፍተኛ መጠን መጠቀም ግን በተቃራኒው መቆጣጠር ወደማትችሉት ተቅማጥ ሊያመጣ ይችላል። ምንም እንኳን ለብዙ ዓመታት ቡና የጨጓራን ቁስለትን ያመጣል የሚል ሐሳብ ብዙ ሰዎች ጋር ቢኖርም ጥናቶች ግን በሁለቱ መካከል ምንም አይነት ግንኙነት አላገኘም። በሌላ በኩል አንዳንድ ጥናቶች ካፊን የያዙ መጠጦች በተለይም ቡና አንዳንድ ሰዎች ላይ የጨጓራ በሽታዎችን ሊያባብሱ እንደሚችሉ አረጋግጠዋል። ቡና በምግብ መፈጨት ተግባር ላይ ትልቅ ተጽዕኖ ስላለው የምትጠጡትን መጠን አስቡበት። ቡና ስትጠጡ የህመም ስሜትን በተደጋጋሚ የሚያጋጥማችሁ ከሆነ ቀስ በቀስ በሻይ ለመቀየር ሞክሩ። ሶስተኛ፣ የጡንቻ መሰበር ሊያስከትል ይችላል። ራቢዶሞሊሲስ ጡንቻ ሲሰበር ጎጂ ሊሆኑ የሚችሉ ንጥረ ነገሮችን በደም ውስጥ የሚለቅበት ሁኔታ ነው። የአካል ጉዳት በጠንካራ የአካል ብቃት እንቅስቃሴ ወይም በአንዳንድ የህክምና ሁኔታዎች እንዲሁም ብዙ ካፌን በመጠቀም ሊከሰት ይችላል። ጡንቻ በሚሰበርበት ጊዜ ማይግሎቢን የተባለ ፕሮቲን ወደ ደም ውስጥ ይለቀቃል። ከፍተኛ መጠን ያለው ማይግሎቢን ታዲያ እንኩላሊትን ሊጎዳ፣ የጡንቻ ህመም፣ ድካምና ጥቁር ቀለም ያለው ሽንት ያሉ ምልክቶችን ሊያስከትል ይችላልና ጥንቃቄ ማድረግ አስፈላጊ ነው። በተጨማሪም ከመጠን በላይ ካፊን ከመውሰድ ጋር ተያይዞ ስለሚመጣው የጡንቻ መዳከም የተሰራ አንድ ጥናት ላይ የተሳተፈች ሴት 565 ሚሊግራም ያለ ቡና ከጠጣች በኋላ ማለት ነው ማቅለሽለሽ፣ ማስታወቅና ጥቁር ሽንት ያሉ ምልክቶችን ታይቶባታል። እንደ ድል ሆኖ በመድኃኒት ከታከመች በኋላ ቶሎ ማገገም ትችላለች። ይሄ የሚያሳየው በተለይ በአንዴ ከፍተኛ መጠን ያለው ካፊን መውሰድ የጡንቻ መሰበርን አደጋ ያመጣል። አራተኛው፣ ሱስ። ምንም እንኳን ካፊን የጤና ጠቀሜታዎች ቢኖሩትም ሱስ እንደሚሆን መካድ አይቻልም። ካፊን በተለይም በከፍተኛ መጠን መጠቀም ስነልቦናዊና አካላዊ ጥገኝነት ሊያመራ ይችላል። ቡናን በየቀኑ የሚጠቀሙ ሰዎች በሚያቆሙበት ጊዜ የራስ ምታት፣ የድካም ስሜትና ሌሎች የህመም ስሜቶችን ያስተናግዳሉ። ምንም እንኳን ካፊን እውነተኛ ሱስ የሚያመጣ ባይመስልም ብዙ ቡና ወይም ሌሎች ካፊን ያላቸው መጠጦችን በየቀኑ ከጠጣን ቀስ በቀስ ጥገኛ እንደምትሆኑ ምንም ጥርጥር የለውም። አምስተኛ፣ ፈጣን የልብ ምት እንዲኖረን ያደርጋል። ከፍተኛ ቡና ልባችሁ በፍጥነት እንዲመታ ሊያደርግ ይችላል። እንዲሁም በጣም ከፍተኛ መጠን ያለው ካፊን የያዙ የኤነርጂ መጠጦችን በምትወስዱ
በምትወስዱበት ጊዜ የልብ ምት እንዲለወጥ ያደርጋል። ይህም የልብ ምት፣ የደረት ህመምና ማዞር ምልክቶችን ማየት ትጀምራላችሁ። ስለዚህ ሁሌም ማስተዋል ያለባችሁ ካፊን የያዙ መጠጦችን ከጠጣችሁ በኋላ በልብ ምታችሁ ላይ ማንኛውንም ለውጥ ካያችሁ መጠኑን መቀነስ እንዳለባችሁ ቀይ ማብራት እያሳያችሁ ነው። አሁን ስንት ስኒ ቡና የሚመከረው የሚለውን ለመመለስ ለማውራት እንደ እድሜያችንና እንደ ፊዚካል አፒራንሳችን ስለሚለያይ ነው። ስለዚህ ራሳችን ላይ የምናየውን ለውጥ እያየን ውሳኔያችንን እንወስናለን ማለት ነው። ስድስተኛ ድካም። ካፌን የያዙ መጠጦች የኃይል መጠንን እንደሚጨምሩ ይታወቃል። ይሁን እንጂ ካፌን ከቁጥጥራችን ከወጣ ወደ ድካም በማምራት ወደ ተቃራኒ ውጤት ሊያመጣ ይችላል። ቅድም እንዳነሳነው ለመነቃቃት የምንጠጣው ቡና ወደ ድካም ሊያመራ ይችላል። ካፌን ያላቸው የኃይል መጠጦች ንቃትንና ጥሩ ስሜትን ቢሰጡም ግን በዚህን ጊዜ በማግስቱ ካፌን ከቁጥጥራችን ከወጣ ወደ ድካም በማምራት ተቃራኒ ውጤት ሊያመጣ ይችላል። ሰባተኛ በተደጋጋሚ መሽናት። ቀላል ሊመስል ይችላል፣ ነገር ግን የሽንት መጨመር በሽንት ፊኛ ላይ ባለው ውህድ አነቃቂ ተጽዕኖ ምክንያት ካፊን በከፍተኛ መጠን መውሰድ የተለመደ የጎንዮሽ ጉዳት ነው። ሁል ጊዜ የበለጠ ቡና ወይም ሻይ ስትጠጡ ብዙውን ጊዜ ሽንት እንደሚመጣ አስተውላችኋል። በተለይም በእድሜ የገፉና የኩላሊት ህመም ያላቸው ላይ ችግሩ ወደ ሽንት አለመቆጣጠር ከፍ ሊል ይችላልና ትኩረት መስጠት አስፈላጊ ነው። ብዙም ካፊን ያላቸው መጠጦች ጠጥታችሁ ከተለመደው በተለየ በተደጋጋሚ ሽንታችሁ እንደመጣ ካስተዋላችሁ የምትወስዱትን የካፊን መጠን ለመቀነስ ጊዜው አሁን ነውና መፍትሄውስ እያላችሁ ይሆናል። የካፊን አጠቃቀም ለመቀነስ ወይም ለማቆም በየቀኑ ብዙ ውሃ መጠጣት አስፈላጊ ነው። ምክንያቱም በአንዴ ማቆም አይቻልምና። ካፊንን በእጽዋት ሻይ መቀየር፣ የአካል ብቃት ማድረግ